ወንጌል ያሰድባል፣ ወንጌል ያዋርዳል። ወንጌል እንዳዋረደ ደግሞ አይቀርም ከፍም ያለ ወንጌል አብረው ተከትለዋል። ኢቭን አብረው የነበሩ ደቀ መዛሙርቶች እንኳን እግዚአብሔር ያስፈታ እያሉ ብር የሚሰጠው ሰው አልነበረም። ለምን? በሱ ስርዓት ያፍራል። አንዳንድ ሰዎች አዳነች ታማለች፣ አዳነች ሙታለች፣ አዳነች እንዲሆናለች ሲሉ የሚያፍሩ አሉ፣ የሚሸማቀቁ። በጣም የሚገርማቸው ድሮ ከኔ ጋር ለዊ ሲያገኙኝ የውም አበበ ሲያገኙ ፎቶ ለመነሳት ይፈልጋሉ፣ አዳነች ስለሚባል። ስታመም ግን እኔ አላውቃትም ይሉ ማለት ቼኖ ወንጌልን ባህሪውን ስለማያውቁ ይሄ የወንጌል መንገድ ነው። አዳነች ከወረኞች አፍድና ዛሬ ቆማለች። ስለዚህ አንተም ከአንበሳ አፍድነ ትኖራለህ። ለቤት በቃ የትኛውም ረዳት አያስፈልገውም። እግዚአብሔር ነው ለአንተ ረዳት። እናንተ የሚወዳችሁ ባላችሁ አይደለም፣ የሚወዳችሁ ሚስቶቻችሁ፣ እናት ቤተሰብ አይደለም። አንተ የሆነ ቦታ ሸርተት ስትል ማንም አይፈልግም። እኛ እናምድም፣ እኛ መጽሐፍ አይልም። ጻድቅ ሲለምን ዘሩ ሲጣል አላየውም ነው የሚለው ቃሉ። መጽሐፉ ሲናገር ሟርተኞች ግን ምን ይሆናሉ? ያብዳሉ። ያብዱ ሟርተኞች ናቸው። አዳነች ማበድ የለባትም። ደሞም አችልም አችልም በሉ ባባ የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ሆኖ አበረታኝ፣ ከአንበሳም አፍ ዳንኩኝ ይላል። በዚህ ቦታ ላይ ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ሲያስተምር ጢሞቴዎስ በሚመግባት ቤተክርስቲያን ሲናገር እንደዚህ ይላል። በዛም ወቅት ጳውሎስ ሲጽፍ እስር ቤት ሆኖ ነው የጻፈው። ይሄን ወንጌል የጻፈው ግን በእስር ቤት ተቀምጦ እያለ በጭንቅ በመከራ በተለያየ እስር ቤት ውስጥ ሆኖ እየተንገላታ 40 ጊዜ አንድ ሲል ገረፉኝ ይላል። ያም ደግሞ ጳውሎስ የተገረፈው ሰርቆ አይደለም። ጳውሎስ የታሰረው የሆነ ነገር አድርጎ አይደለም። ኢየሱስ ያድናል ብሎ ስለሚሰብክና የከተማ ላይ የሚሰራውን ያወሬውን መንፈስ ስለሚመታ ብዙ ጊዜ ለጳውሎስ የሚገጥመው ክብር ሳይሆን መኪና ሳይሆን ቤት ሳይሆን ለጳውሎስ ሁሉ ጊዜ የሚገጥመው ምንድነው? መከራ ነው። በዚህኛው ከተማ ሲሄድ ይገርፉታል። በቆላሲያስ ከተማ ሲሄድ ያስጨንቁታል። በሮሜ ሲሄድ ያስጨንቁታል። በገላትያ ሲሄድ ያስጨንቁታል። ከዚህኛው ከተማ ሌላኛው ከተማ እየሄደ ወንጌልን እየተዘዋወረ ምን ያደርግ ነበር? ይሰብክ ነበር። በስብከቱ ግን ስብከት ብቻ አይደለም። አንዳንድ የሟርተኝነት መንፈስ የነበረባቸውን መናፍስቶችን ሰዎች የሚጠቀሙባቸውን የሰዎች ራሳቸው የሚጠለቁሉትን ትርፋቸውን ምን ያደርግ ነበር? ይመታ ነበር። ከዚህም የተነሳ ገዢዎች፣ አለቆች፣ ባለስልጣናት፣ ኃያላን ሁሉ ያስገርፉታል፣ ያሳስሩታል። አንዳንዴ ተጨንቆ በጭንቅ መካከል በቅርጫት አድርገው ከዚህኛው ድንበር ወደዛኛው ድንበር ያሻግሩታል። ከምን የተነሳ? ከወንጌል የተነሳ። ወንጌል ያሰድባል፣ ወንጌል ያዋርዳል። ወንጌል እንዳዋረደ ደግሞ አይቀርም ከፍም ያለ ኢየሱስ ያድናል። ኢየሱስ ያድናል በሉ ባካችሁ። ከዚህ በኋላ ይሄ ፕሮግራም እዚህ መንደር ላይ ይቀጥላል። ሊቆም የለም እኮ እንቀጥላለን በየጊዜው። እንደውም የሚገርማችሁ ሰፈሩ ራሱ አልሞቀም እንዴ? ስለዚህ ይሄን ሰፈር ሞቅ ነው የምናደርገው። መቼም እግዚአብሔር እሳት ባለበት ሁሌ ይሞቃል። እና እኔ ቀጥዬ እየመጣሁ ነው ማገለግለው፣ ስራዬ ነው። እና በዚህ ቦታ ላይ ሲናገር ሐዋርያው ጳውሎስ የሚደርስበት መከራ ሁሉ በጭንቅ ሁሉ ጨርቁ ይፈውሳል፣ ልብሱ ይፈውሳል፣ አጋንንትን እያስጮኸ ያስወጣል፣ ታምራትን ያደርጋል። ከዕለታት አንድ ቀን ግን አብሮ የሚከተሉ ደቀ መዛሙርቶች ነበሩ። የጳውሎስ የኢየሱስ ደቀ መዛሙርቶች አሉ፣ የዮሐንስ ደቀ መዛሙርቶች አሉ፣ የጳውሎስ ደቀ መዛሙርቶች አሉ። ደቀ መዛሙርቶች እያንዳንዱ የሚከተሏቸው ሰዎች አሉ። እንዲሁም እንደዚህ ይላል፣ የአጵሎስም አሉ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ የሚሉም አሉ፣ እኔ ክርስቶስ ነኝ የሚሉም አሉ። ልክ እንደዚህ ደቀ መዛሙርቶች አሉ። እና ከዕለታት አንድ ቀን የጳውሎስ መከራ ከባድ ሆነና በጭንቅ ሲያልፍ እስር ቤት ሆኖ እሱ ጨርቆ ይፈውሳል፣ ነገር ግን ተደብድቦ ደግሞ ይታሰራል። በዚህ ቦታ ላይ ታምራት ያደርጋል፣ በዚህ ቦታ ላይ ደግሞ ይታሰራል። በዚህ ቦታ ላይ በሽተኞችን ይፈውሳል፣ አንዳንዴ ደግሞ እንደብድሎም ይወድቃል። ጳውሎስ መጽሐፍ ነው የሚለው፣ እኔ አይደለም። ለአጩን እያዝረከረከ ይወድቃል ይላል። ምንድነው የሚባለው ያ በሽታ? የፊሊፕስ ነው አይደል የሚባለው? የሚጥሉ አንዳንድ ሰዎች መንገድ ላይ የሚጥላቸው እንደዛም ይጥለዋል በሽታ። ያም ደግሞ በጣም የሚገርማችሁ ስለዛ በሽታ ራሱ እግዚአብሔርን ጸልዮ ነበር። ነገር ግን በድካም ኃይሌ ይገለጣል አለው። ዝም ብለህ ቀጥል አለው። ድካም አለ ግን በሽታው ያስፈራል። ግን በዚህ በሽታ ምኑን ቀጥል እያለ ያስተምረው ነበር፣ እግዚአብሔር ይናገረው ነበር። ነገር ግን በጣም የሚገርመኝ ነገር እዚህ ቦታ ላይ በእስር ቤት ሆኖ ለጢሞቴዎስ ሲናገር ሲያስተምራቸው ሲመክራቸው ደብዳቤ እየጻፈ ለሰባቱ ቤተክርስቲያን ለተለያዩ ቤተክርስቲያን ሲልክ እዚህ ቦታ ላይ ከላይ ጀምሮ ስታነቡት ምዕራፍ 4 በሙሉ ስታነቡት በጣም የሚገርመው ነገር ብዙ ሰዎች ከሱ መከራ ብዛት የተነሳ ትተውት ሄዱ። በእስር ቤት ሆኖ እንኳን
ሰው አልነበር። በእስር ቤት ሆኖ በጭንቅ ውስጥ ወንጌልን አብረው ተከትለዋል። ኢቭን አብረው የነበሩ ደቀ መዛሙርቶች እንኳን እግዚአብሔር ያስፈታ እያሉ ብር የሚሰጠው ሰው አልነበረም። ለምን? በሱ ስርዓት ያፍራሉ። አንዳንድ ሰዎች አዳነች ታማለች፣ አዳነች ሙታለች፣ አዳነች እንዲሆናለች ሲሉ የሚያፍሩ አሉ፣ የሚሸማቀቁ። በጣም የሚገርማቸው ድሮ ከኔ ጋር ለዊ ሲያገኙኝ የውም አበበ ሲያገኙ ፎቶ ለመነሳት ይፈልጋሉ፣ አዳነች ስለሚባል። ስታመም ግን እኔ አላውቃትም ይሉም አሉ። ጄኖ ሳፕራዲያ እስቲ ኢየሱስ ያድናል በሉ ባካችሁ። ሃሌሉያ! እግዚአብሔር እኮ ያፍርብናል። እግዚአብሔር ምን ያደርግብናል? እግዚአብሔር ይለወጣል እንዴ? እና እንደውም እዛ ቸርች ነበር ሲሉት ራሱ የሚሸማቀቅ አለ፣ ስለማያውቁ ወንጌልን ባህሪውን ስለማያውቁ። ይሄ የወንጌል መንገድ ነው። ሐዋርያው ጳውሎስ ጋር ልክ እንደዚህ አይነት ነገር ገጠመውና ሁሉም ትተውት ሄዱ ይላል። በጣም የሚገርማቸው አብረው የነበሩ ሁሉ ከጎኔ የነበሩ ሁሉ ትተውት ሄዱ ይላል። እግዚአብሔር አምላክ ግን ከጎኔ ሆኖ አበረታኝ ይላል። ሃሌሉያ! እግዚአብሔር ያበረታል በሉ ባካችሁ። ዛሬ ማን ነው በኢኮኖሚ የደከመ? ዛሬ ማን ነው በችግር የደከመ? በውርደት የደከመ? በተለያየ ነገር የደከመ? እግዚአብሔር በቤቱ ሆኖ ያበረታል። አንተ ከጎን ላለው ንገረው ትበረታለህ በለው ባክህ። መበርታት ይሆናል በለው ባክህ። መውደቅ አይሆንም በለው ባክህ። እግዚአብሔር ከጎን ቆሞ ምን አደረገኝ ይላል? አበረታኝ። እሱ ብቻ ሳይሆን ከገዢዎች እነዚህ አንበሳ ነኝ ከሚሉ ከሚያስፈራሩኝ ቀንና ማታ ከሚመጡ ከነዚህ ሰዎች ምን አደረገኝ ይላል? አዳነኝ። ዛሬ የትኛውም ጨለማ እያለ ከአንበሳው አፍ ትድናለህ። አራድናለሁ የሚል አሜን። የመልእክት ርዕስ ከአንበሳው አፍ ትድናለህ። አዳነች ከወረኞች አፍ ድና ዛሬ ቆማለች። ስለዚህ አንተም ከአንበሳ አፍ ድነህ ትኖራለህ። በሰፈር ካለው ሟርተኛ፣ በሰፈር ካለው ጠንቋይ፣ በሰፈር ካለው ከወረኛ አምልጠህ ትድናለህ። አንዳንድ ሰዎች ከዚህ ቀን ጀምሮ መዳን ይሆንላቸው። ዘመናቸው፣ ቤታቸው ከአውሬው አፍ ይድናሉ፣ ከዘንዶ አፍ ይድናሉ። ድነው እንደኔ ይመሰክራሉ። ብዙ አውሬዎች አሉ፣ ግን ትድናለህ። ሰው ያበረታል አትበል። ከኔ ጋር 17 ዓመት እዚህ ቤት እዚህ ቸርች እዚህ ጅባ ላይ ጸልያለሁ። ነገር ግን ከዚህ አዲስ አበባ ሲሄድ አንድ ሰው ከጎኔ ቆሞ አዱን ምን ሆነሽ ነው መጥቶ የጠየቀኝ ሰው የለም። እግዚአብሔር ግን አቤት እንዴት ደስ እንደሚል እሱም ብቻ እንዳይ። አንድ ወቅት ዳዊት ግራ ተጋባ። ሃሌሉያ! አንድ ወቅት ላይ ግራ ተጋባና በዚህም ቢሄድ የሚያየው ነገር የለም፣ ወደ ታችም ቢያየው ምንም ነገር የለም፣ ወደ ሰማይም በወርድ አንተ በዛ የለም። በዚህ በቃ ግራ ተጋባ። አይኔን ሁሉ አንስቼ ትቻለሁ አለ። አይኔን ወደ ሰማይ አነሳለሁ፣ ረዳቴ ከየት እንደሆነ ሰማይና ምድርን ከፈጠረ ከሱ ዘንድ ነው አለ። እስቲ ከእግዚአብሔር ዘንድ ነው በለው እባክህ። ለቤት በቃ የትኛውም ረዳት አያስፈልገውም። እግዚአብሔር ነው ላንተ ረዳት። ማቆም የሚችል ሰውን ማበርታት የሚችል እግዚአብሔር ነው። ኢቭን እንኳን በጣም የሚገርመኝ አብረው ከኔ ጋር በጣም ቤስት የሆኑ ጓደኞች አብረን በጣም ምን በላቸው ሰዎች እኔ በጣም ነው የሚገርመኝ። በጣም ግን እግዚአብሔር እንዴት ደስ ይላል። እሱም ብቻ እንዳይ፣ እሱም ብቻ ጓደኛ እንዳደርግ፣ እሱም ብቻ ቤተሰብ እንዳደርግ በቃ በጣም የሚወደኝ ብዬ ማስብ እግዚአብሔርን ነው። እናንተ የሚወዳችሁ ባላችሁ አይደለም፣ የሚወዳችሁ ሚስቶቻችሁ፣ እናት ቤተሰብ አይደለም። አንተ የሆነ ቦታ ሸርተት ስትል ማንም አይፈልግም። ግን እግዚአብሔር ያበረታል። እስቲ እግዚአብሔር አበረታኝ በሉ። እግዚአብሔር ከጎኔ ቆሞ ምን አደረገ? ከጎኑ ቆሞ እኮ ነው ጳውሎስን አይዞህ እያለ በዚህ ጭንቅ ወንጌልን ስበክ። በጣም የሚገርመኝ ላይ ለአሕዛብ ሁሉ ወንጌልን እንድሰብክ ስራም እንዳደርግ በእኔ የወንጌሉ ስራ እንዲፈጸም እግዚአብሔር ይህን አድርጓልና ከጎኔ አቆሞ አበረታኝ፣ ከአንበሳዎችም አፍ አዳነኝ፣ እኔ የዳንኩ ሰው ነኝ እያለ ይናገራል። ዛሬ ከአንበሳ አፍ ትድናለህ። እስቲ ድናለሁ የሚል አሜን ይበል። የዚህ የጳውሎስ አንበሳ የሚታይ አንበሳ አይደለም። እነዚህ ገዢዎች ፈሪሳውያን፣ ሰዱቃውያን፣ የሮም ገዢ በየሚሄዱበት ከተማ ገሊላ ሲገባ ገሊላ፣ ገላትያ ላይ ሲገባ ገላትያ፣ ሮሜ ላይ ሲገባ ሮሜ፣ የተለያዩ ቆሮንቶስ ጋር ሲገባ ቆሮንቶስ፣ የተለያዩ ገዢዎች አሉ። በዚህ ከተማ የተሰቀለውን ኢየሱስን ሲሰብክ የሚናደዱ ልክ እዚህ ከተማ ላይ አውሬውን ስለሚመጣ የተቆጡ ማለት ነው። ጃና ሶኒያ እኔ ደግሞ ቀጥላለሁ፣ አውሬውን እወጋለሁ፣ የትውልድን በረከት የበላውን ዘንዶ እወጋለሁ፣ አለቀውም። ዛሬ አስተፋለሁ፣ ነገ ማስተፋለሁ፣ ቀጥላለሁ። አጃኒያ ነው ሴሪያ ዘንዶ ይመታል። አሜን። ሟርተኛው ያብዳል። አሜን። እኛ እናብድም፣ እኛ መጽሐፍ አይልም። ጻድቅ ሲለምን ዘሩ ሲጣል አላየውም ነው የሚለው ቃሉ አይደል እንዴ? ጻድቅ ሲለምን ዘሩ ተጥሎ ቆሻሻ ቦታ ሲኖር አላየውም።
ያብዳሉ። የሚያብዱ ማርተኞች ናቸው። አዳነች ማበድ የለባትም። ደግሞ አችልም እስቲ አችልም በሉ ባካ አጆኒ አናሞ እስቲ ነው የኢየሱስ ልጅ ነው በሉ ባካች አሎኪያኖ ሳኒያ ዛሬ የሆነ ክብር መጥቶብኛል። ስለዚህ ዳንኤልን በዛ ከተማ ላይ በባቢሎን ከተማ ጣዖት በሚመለክበት ከተማ በጣም የሚገርማችሁ ዳንኤልን የሚያመልከው የዕብራውያን አምላክ ነው። የዳንኤል አምላክ ተብሎ በዛ ከተማ እንዲታወጅ ዛሬ የኔ አምላክ በዚህ ሶዶ ከተማ ታውጇል። እርግጠኛ ላይ ታውጇል። ያዳናች አምላክ ነው ተብሎ ታውጇል። እስቲ ታውጇል ወለባጋች ከአንበሳ አፍድኜ ከወረኞች አፍድኜ ሳልሞት የቀበሩኝ እያሉ ያው ታወጀም እንዴ አናሳኒያ ሞራቫኒያ ኢየሱስ ጌታ ነው። ልክ እንደዚህ በባቢሎን ከተማ በተለያዩ ከተሞች ጣዖት በሚመለክበት ከተማ በዛ ሁሉ ከተማ ላይ ዳንኤል ሁሉ ጊዜ የሚጸልየው ጸሎት ነው። ሌላ ስራ የለውም። ሌላ ፕሮግራም የለውም። ሌላ ራእይ የለውም። እንደ ሌሎች ዝሙት አይሰራም። በጣም ይጠነቀቃል። ከንጉሱ መብል እንዳይረክስ እንኳን በጣም የሚገርባችሁ የንጉሱ መብል ጣዖትን ስለሚያመልኩ የሚቀርበው ምግብ በጣዖት የተሰራ ስለነበረ በባቢሎን ከተማ ላይ ያለው ምግብ አልበላም፣ እኔን ፈትኑኝ፣ ጥራጥሬና ቆሎ ሰጣችሁ እኔን ፈትኑኝ እስከሚል ድረስ ለራሱ የሚጠነቀቀውን ዳንኤል ከዕለታት አንድ ቀን በጸሎት ሲስተም እሱ ለምንድን ነው ለአንተ መስገድ ሲገባው የሚጸልይ ለአምላኩ ይጸልያል። በእኛ ከተማ እኮ መጸለይ አይፈቀድም። በእኛ ከተማ ጣዖት ቤል ለሚባለው ጣዖት ማምለክ አለበት። በዚህ ከተማ ላይ መሰበክ የለበትም። ስለዚህ ያሉ ሰበብ ይፈልጉ ነበር። ዳንኤል ግን የማንንም ወሬ አይሰማም። የንጉሱን አዋጅም አይሰማም። የወረኞችንም አዋጅ አይሰማም። ጸሎቱን ቀጠለ። ከዚህም የተነሳ ወደ ጉድጓድ ጣሉት ይላል። አንበሶች በሞሉበት ጉድጓድ ነጋ። ሌሊቱ ነጋ የሚለውን መክሊት ትዘምርልኛለሽ። ኢየሱስ ያድናል። እኔ ነጋልኝ ሰው ነኝ እዘምራለሁ። ጁካኒያ ሳፓሪያ ጀነቦር ታናም ሀዶ አሜን ጋር ኢየሱስ ያድናል። እና በጣም የሚገርመኝ ነገር አንበሳ ጉድጓድ ላይ ጣሉት ይላል። ምንም አልሰረቀም። የማንንም ብር አልበላም። የማንንም ሚስት አላገባም። ምንም ያደረገው ነገር የለም። ዳንኤል በወንጌል ምክንያት ስለሚጸልይ ብቻ የጸሎት ሰው ስለሆነ እግዚአብሔርን በቅድስና ስለሚጠብቅ ስለሚፈራ ወደ ጉድጓድ ጣሉት ይላል። በዛ ከተማ ላይ የጣሉት ሰዎች ወደ ጉድጓዱ ሲጥሉ አንበሳ ሰውን አይቶ ይቅርና ከሩቅ ሀበፍ አድርጎ ነው የሚበላው። እንደው ድምፁ ራሱ ያስፈራል። አንበሳ ድምፁ አያስፈራም እንዴ? በዛ መካከል ግን እግዚአብሔር የአንበሶችን አፍ ዘግቶ እኔን በሰላም አዳነኝ ይላል። ሃሌሉያ! እስቲ እጆቻችሁን ከፍ አድርጉና ሜና ነው ባዲያ የትኛው ሟርተኛ አፍ፣ የጨለማ አፍ፣ የትኛው የወረኞች አፍ ዛሬ መዳን ይሆናል። እጆቻችሁን ከፍ አድርጉና ከአንበሳ አፍ ድኛለሁ በሉ እባካችሁ። አንበሳው አልበላኝም በሉ እባካችሁ።